ይህ በሳምንት አንዴ በኦሮሚያ ሚዲያ ኔትወርክ የሚተላለፍላችሁ የፍንፍኔ ራዲዮ ስርጭት ነው። ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች ላለፉት 2 ሳምንታት በክፍል 1 እና በክፍል 2 ሙሴ ታደሰንና ማርታ ታደሰን በመጋበዝ ስላባታቸው ትውስታ ጠይቀናቸው ነበር። ዛሬ በክፍል 3 እናጠናቅቃለን። ሙሴና ማርታ ለግዚያችሁ በጣም አመሰግናለሁ። ዛሬ ምጀምረው አድማጭ በሰጠኝ ኢንፎርሜሽን ነው። አድማጫችን ዶክተር አማኑኤል ጎበና ይባላሉ። ጀነራል ታደሰ ብሩ በታሰሩ ገለምሶ በታሰሩበት ጊዜ እሳቸው ደግሞ የአለሚያ ዩኒቨርሲቲ ተማሪ ነበሩ። በነገራችን ላይ አለሚያ የሚባለው በአሁኑ ጊዜ ሀሮማያ ዩኒቨርሲቲ ይባላል። እዛ ሲማሩ ታዲያ አበራ አያና የሚባል ፕሮፌሰር ለጀነራል ታደሰ 3 ጊዜ ስንቅ እንዳደርስላቸው ነግሮኝ አድርሻለሁ ብለዋል። በመሆኑም ይላሉ ዶክተር አማኑኤል ያኔ ያስተዋልኩት ነገር ጀነራል ታደሰ በጣም ከጥቂት ጓደኞቹ ስንቅ ይቀበል ነበር። ከብዙ ሰው አይቀበልም ነበር። በጥንቃቄ ነበር የሚኖሩት። ቤታቸውም የታሰሩበት ማለት ነው ግዞት የታሰሩበት ቤት በጣም ትንሽዬና ለሳቸው የማትመጥን ነበር። ያውም ደግሞ በብዙ የጆሮ ጠቢና ሰላይ የተከበበች ነበር። በዛ ጊዜ ወስደውኝ የግዞት ስራቸው ምን እንደሆነ ነግረውኛል። ወደ ግራም ወደ ቀኝም ሲኬት ይላሉ ዶክተር አማኑኤል ወደ ግራም ወደ ቀኝም ሲኬት በአንድ በኩል የሆነ ሆቴል ማለፍ አይችሉ፣ በአንድ በኩል ደግሞ የሆነ ክሊኒክ ማለፍ አይችሉ። ከዛ ካለፉ ትልቅ ቅጣት ይጠብቃቸዋል። ከዛ ውጪ እዛ አካባቢ ገለምሶ አካባቢ በዛ ጊዜ ታዋቂ የነበረ እለሞ ቅልጡ ሳይሆን የጠቂ ፋሚሊ የሚባሉት ነበሩ። የጠቂ ፋሚሊ ማለት ልጆቻቸው እና ሐመር ጠቂ እንደማለት ነው። እነዚህ ሰዎች ለጀነራል ታደሰ በጣም ቀኝጂ የነበሩ ከብዙ የኦሮሞ ታጋዮች ጋር እዛ ሲያገናኙአቸው የነበሩ መሆኑን ተረድቼን ሄድኩት። በዛን ጊዜ ወጣት ልጅ ስለነበርኩኝ ብዙም አላስተዋልኩም እንጂ ከሳቸው ጋር ቁጭ ብዬ 2 ቀን ባሳለፍ ብዙ ታሪክ መጻፍ ይችል ነበር። ዛሬ ይቆጨኛል ብለውኛል ዶክተር አማኑኤል። ዶክተር አማኑኤልን ለአስተያየታቸው በጣም አመሰግናለሁ። ከዚህን ጀምር እስኪ ጥንቃቄያቸው ምን ያህል ነበር? ሰው በምግብ ይመርዘኛል ብሎ ይፈሩ ነበር ወይ? እናንተ የምታስታውሱትን ንገሩንና ከዚህ እንቀጥላለን። ኦኬ እርግጥ አባታችን ወደ ሐረር ከሄዱ በፊት ወደ ሐረር ተላልፎ እስር ቤት ውስጥ ነበር ያለው እና እዛ እንደደረሰ ከሐረር አገረ ገዢ ቤት ምግብ ተዘጋጅቶ ለመጀመሪያ ጊዜ ይዘውለት ሊጎበኙት መጡና ያንን ምግብ ሰጡት እና እሱና 1-2 እስረኞች አብረው ያንን ምግብ በሉ። ከዛ በኋላ ኃይለኛ ህመም 3 ሰዎች ታመሙ። አባባም ታመመ። ሰዎችም አብረው ሲበሉ ሰዎች በቃ ያስታውካቸው ነበር። ምን እንደበሉም አውቁም። በጣም ትልቅ ህመም ደርሶባቸው ነበር። እንዳጋጣሚ ሆኖ አባባ ትንሽ ነው የበላው፣ ብዙም እንትን አላለም ነበር። ግን እነዛ አብረው የነበሩት እስረኞች የበሉት በጣም በጠና ታመው ለረጅም ቀን ለሳምንት ምናምን ያህል በጣም ታመው ነበር እና እርግጥ ነው ይሄን አይነት ፍርሃት ነበረ ሁሉ ጊዜ። ምናልባት ታስታውሱ እንደሆነ አዶነው ታይፉ ተሰማ በግዞት ላይ በነበረበት ሰዓት በመርዝ ነው የተገደለው። ከታስካባባ ጋር ከታሰሩት ከተጠኙ ተከሳሾች አንዱ መካከል 40 ምንጭ መሰለኝ ግዞት ላይ የነበረው እና የራሱ ሰራተኛ ነች በመርዝ የገደለችው። እና እንደዚህ አይነት ነገሮች ስላለ እርግጥ ነው ከማንም ሰው ምግብ ወስዶ አይበላም፣ ይጠራጠራል። ይሄ ትክክል ነው። ኦኬ ማርታ በዚህ እኔም አላው ከርቸሌ የነበረ ጊዜ አዲስ አበባ ከርቸሌ የነበረ ጊዜ ምግብ ሳምንቱን ሁሉ ማቀበል ትችላለህ። ግን ከሰኞ እስከ ቅዳሜ ባለው ጊዜ ከሰዎቹን ሳታይ ምግቡን ነው ለወታደሮቹ ሰጥተህ የምትሄደው እና እነሱ ካንተ ተቀብለው ነው ለእስረኞች የሚሰጡት ማለት ነው። ከእሑድ በስተቀር እሑድ ግን ፍለፊት ያያያቸው ለሰዎቹ ነው ምግብ የምታቀብለውና እኛ እሑድ ዕለት ብቻ ነው ምግብ ኩክ የተደረገ ምግብ ለሱ የምንሰጠው ምክንያቱም ከኛ ተቀብሎ ስለሚወስደው። ከዛ በተረፈ
እንትን ነው የሚገዛለት እንደ ግሮሰሪ ነው ፓስታ መኮሮኒ እንደዚህ ቶማቶ ፔስት ዘይት ምናምን ሽንኩርት ነገር ግሮሰሪው ነው ገዝተን የምንሰጠውና እዛ እነሱ እስረኞች አሉ ሞት የተፈረደባቸው የማይወጡ እድሜ ይፍታህ የሚባል በቃ እስኪሞቱ ድረስ ከእስር ቤት የማይወጡ ሰዎች አሉና እነሱ ነበር የሚያዘጋጁለት እና አንድ ሰውዬ እንደውም ትዝ ይለኛል በቃ ለሁለት ስንመጣ እንዲህ አይነት ነገር አልቋል እና እንዲህ ይገዛ ብሎ ይላል እነሱ ሰውዬ ሰርቶ ካስተናዳ በኋላ ምግቡን ቀምሶ ነው የሚሰጠው ፊቱ ቀምሶ ይሰጣዋልና አባባ እንደዛ ነው የሚበላው ይሄም ደግሞ ከርቸሌ ሙሴ ታስታውስ እንደሆነ አላቅም ከርቸሌ ውስጥ የነበረ ጊዜ አንድ ሰው የማቀው ሰው ነው ይላል አዶኖ ማን እንደሆነ አላቅም ብርቱካን በጣም ብዙ ብርቱካን እሁድ ለታ እንደዚህ አምጥቶ ሰጠንና ተቀብዬ አስገባሁት አለ በጣም ብዙ ምግብ ስለነበረ አልተበላም ያ ብርቱካን አለ እና ለኔክስት ዴይ ብርቱካኑ በሙሉ ጥቁር ሆኖ ነው ያገኘነው አንድ እንኳን ደህና ብርቱካን ከውስጡ አልነበረም አለ እና መርዝ የተወጋ ብርቱካን ነበረ የተሰጠው እና አንድ እንኳን ደህና አልነበረውም ይላል እና እንደዚህ አይነት ነገር ስለነበረ ምንም ነገር አባባ ሰውየው የተናገረው በጣም ትክክል ነው እኔ አንድ ጊዜ ገለምሶ ስጦኝ በቃ አባቴ ሊገለኝ ነው የደረሰው ሰው ፍሩት ምናምን እንደዚህ አምጥቶ ሰጥቶን ሄደ ማለት ነው እና እኔ ደግሞ ያው ፍሩት መጣ ብዬ አንስቼ ልጬ በላው ከዛ በቃ ስበላ አይቶን ማን ያመጣው ነው መቼ መጣ ነው በቃ ሊገለኝ ደረሰ ከዛ አስታውሳለሁ ምግብ የሚሰሩልን ሰውዬ የእሱ ዘመድ ነገር ናቸው ምናምን ነው ብትራት ምናምን ግዴለ ምንም ልሙት ምናምን ብለው እሳቸውም ልጠው በሉና ከዛ አስጠንቅቆ እንደዚህ አይነት ነገር ሰው ሲያመጣ ካላደረ በስተቀር እንደዚህ ብለሽ እንዳትቀምሽ ብሎ እኔ ራሴ ሲቆጣኝ አስታውሳለሁና እውነት ነው ስለተሞከረበት እንደዚህ አይነት ነገር በጣም ይጠራጠራል በጣም ነው የሚጠራጠረው ምግብ ከማንም ተቀብሎ አይበላምና ይሄ ሰውየው የተናገረው ነገር ትክክል ነው ማለት ነው አበራ የሚባለው ማን ነው ይሄ ዶክተር አማኑኤልን ስልክ የነበረው እናንተ ታውቁታላችሁ እኔ አውቀዋለሁ እንደውም ጋሽ አበራ ነው የምንለው አለማያ ዩኒቨርሲቲ አስተማሪ ነው ከዛ አባባ ወደ ታስሮ ወደ ሐረር በገባ ጊዜ ከአለማያ መጥቶ ራሱን አስተዋውቆ ከሱ ጋራ በደንብ ከተግባቡ በኋላ እሱ ነበረ ስንቅ በቅርብ ሆኖ የሚያመጣው እኛ አዲስ አበባ ስለነበረ እሱ አንዳንድ የሚያስፈልጉትን ነገሮች እየገዛ ነበር የሚልክለት የነበረው ባይ ዘ ዌይ አበራ ማነው አሜሪካን ሀገር ሆኖ መጀመሪያ እና አባባ ሲታሰሩ በዋሽንግተን ፖስት በሚስላይ አይቶ በጣም ደስ ብሎ ስለሱ በቃ ስላካሄደው አንዳንድ እንቅስቃሴ በጣም ከሚወዱት ሰዎች አንዱ ነበረ እና እሱ ነው ጊዜ ወሰደበት ከሱ ጋራ በደንብ ተዋወቁ ከዛ በኋላ ማንኛውንም ነገር ከዘይት ከምናምን ነገር ግሮሰሪ እሱ ነበረ ሆነው ከአለማያ እሱን እንትን የሚለው የሚያደርገው አበራ አያና ያለኝ መሰለኝ ባለሳሳት ልክ ነው አበራ አያና ልክ ነው ከዛም ደግሞ ያው ወደ ገለምሶ ከሄደ በኋላ የተቂ ፋሚሊዎች ናቸው በደንብ አድርገው አባታችን የተቀበሉት እዛም ሀገር ውስጥ ያስተናገዱት እነሱ ናቸው ባለፈው ጊዜ ስንነጋገር ስለ ኢልሙ ቅልጡ አንስተን ነበረ እርግጥ አባባ እዛ በነበረበት ወቅት ስለ ኢልሙ ቅልጡ ምንም የተናገረው ነገር የምናውቀው ነገር የለም ግን በአንድ ወቅት ላይ በሶማሌ በኩል አድርገው ሊገቡ የመጡ የኦሮሞ ነጻ አውጪ ተዋጊዎች ግማሾቹ በሰላ ግማሾቹ ውጪ እንደሆኑ ተነግሮት ነበረ እና ከነሱ ጋራ ግንኙነት ለማድረግ ይሞክር ነበር ግን ከኢልሙ ቅልጡ ጋራ የተገናኘ አይመስለኝም በአንድ ወቅት ላይ እንደውም ኢልሙ ቅልጡ ገለምሶ እንደነበረ ሰማሁኝ ግን አካባቴ ጋር አልተገናኘም ስለዚህ አሁን መጨረሻ ላይ እንኳን የሰማነው እሱ አባባን ከስም ለማውጣት ነው ወደ ገለምሶ ሄዶ ነበር የሚለው እንትን ብዙም ትክክል መስሎ አልታየኝም ምክንያቱም እንደዚህ አይነት ፕላን ካለ ሚሳት ተደራረግም ወይም በጊዜውና በወቅቱ አብራችሁ እንትን ማለት
መውጣት ይችሉ ነበር እና እሱ የመጣ ከወጣ በኋላ ነው ወደ ገለምሶ የመጣው ስለዚህ ግንኙነት ያላቸው አይመስለኝም ስለዚህ እንደዚህ ይኖራቸዋል ብዬ ነበር ግን እሱ የሚገናኝ መልእክት የሚልክላቸው ወይም የሚላላከው ሰውዬ ዑመር እነዚህ ከፈልጥነው ከመጡ ሰዎች ጋር ነበር እና ኢልሙ ወይም ነጃራም ነበሩ እነሱ እስር ቤት ነበሩ በዛ ወቅት ግን ሌሎችም ሊኖሩ ይችላሉ ግን እርግጠኛ አይደለም ከኢልሙ ከልቱ ጋር ግንኙነት እንደነበራቸው ለማለት እሱን ለማስተካከል ሞክራለሁ ያ አህመድ ተቂ ማን ነው አህመድ ተቂ በገለምሶ አዲስ አበባ ድረስ እናንተ ጋር ይመጣ የነበረው ለማለት ይመጣ ነበር ኑሮ በገለምሶ ነው ያው በንግድ ላይ የተሰማሩ ፋሚሊ በንግድ ላይ ነው የተሰማሩት እሱም ወንድምየውም ማለት ነው አባትየውም ከገለምሶ ትንሽ ወጣ በምትል አገር ውስጥ ነው የሚኖሩት የነበረውና ብዙ ጊዜ ወደ ገለምሶ ይመጣሉ እና ያው ስራቸው የንግድ ስራ ነው ነጋዴዎች ናቸው በኋላ ደርግ ነው የገደለው አህመድ ተቂን የተቂ ልጆችን በዛ ጊዜ እንቅስቃሴ ውስጥ የነበሩትን አህመድ ተቂ የሞተው ያው እንግዲህ እንደሚባለው ከሆነ ከነ ኢልሙ ቅልጡ ጋራ ነበር ጆይን አድርጎ አበባ ከወጣ በኋላ ወደዛ መጥቶ ከነሱ ጋር ጆይን አድርጎ ነበር እና እዛ ላይ ነው በገለምሶ አካባቢ ነው የተገደለው ያው እሱም ዑመርም በጥይት ተመቶ አልሞተም ግን እሱ ወስደውት ሐረር ሆስፒታል አስተኝተውት ሆስፒታል ውስጥ ነው ራሱን የገደለው ዑመር ጥሩ እንግዲህ አሁን ቤተሰቦቻቸው ይኖራሉ ይሰማሉ ነው ላደረጉት አስተዋጽኦ እንዲሁ ለማስታወስ ነው ስማቸውን ያነሳው አንድ ካገኘሁት ይሄም ደግሞ ከአድማጭ ካገኘሁት ነው መጀመሪያ ጀነራል ታደሰና ማሞ መዘምር ሞት ነው የተፈረደባቸው በኋላ ደግሞ የማሞ በዛው ጫና የጀነራል ደግሞ ወደ ላይፍ ኢን ፕሪዝን ወደ እድሜ ይፍታ ተቀየረ ነው አለኝ በዚህ ላይ እናውራ እስኪ እንግዲህ ሁለቱም ላይ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ሞት ነው የተፈረደባቸው ከዛ በኋላ ያው እንግዲህ እንደሚደረገው ቀንና ጊዜ ነው የምትጠብቀው ሞት ከተፈረደበት በኋላ በአንድ ወቅት ሁሉንም ሰብስበው ወጥተው አንድ ቀን ነው የሚገሏቸው የተወሰኑ ሰዎች ገለው በአመቱ የተወሰኑ ሰዎች ይገደላሉ ሞት ተፈርዶባቸው ወዲያው የሚሞቱ የሉ እና በአንድ ጊዜ ማሞን የገደሉ ጊዜ ሁለቱንም ነው ወደ መግደያ ቦታ ይዘዋቸው የሄዱት እዛ ከደረሱ በኋላ እንደሚባለው ከሆነ ስልክ ተደውለው ከአፄ ኃይለ ሥላሴ ናቸው ስላገልግሎትህና ስላደረክልን ውለታ አንተን ከሞት ፍርድ ወደ እድሜ ይፍታፈርደናል ማሞ ላይ ግን ጸንቷል ብለው ወዲያው ለያይተዋቸው እሱን ወደ መስቀያ ቦታ ወስደው ማሞን ሰቀሉት በዛ ወቅት አባባኔ ነኝ አንደኛ ተከሳሽ ለምን አትገልኝ ብሎ ትንሽ ተናገራቸው አንተን ስላገልግሎትህ ለከፍላገር ውለታ ምሕረት አድርገናል ምናምን ብለዋል እና በስልክ ነው የሱ እንትን ሴንቴንስ የተለወጠው በስልክ ሰዓት ማለት ነው ማርታ የሚጨምረው ነገር አለሽ አይ እዚህ ላይ የሚጨምረው የለኝ ጥሩ ያው እንግዲህ ካለፉት ነው ያጸዳን እንሂድ ያለፍናቸው ስላለ ነውና አሁን ወደ ደርግ እንሻገራለን ከደርግ በፊት ግን እስኪ ስለ ጀነራል ታደሰና ስለ ኔልሰን ማንዴላ መታቁትን ለአድማጮቻችን ነገሩን ኔልሰን ማንዴላ በእናንተ ቤት የሆነ ታይም ላይ እዛ ትሬን እንደተደረገ እናንተ ቤት ይኖር እንደነበረ እንጀራ ይበላ እንደነበረ ይነገራልና እሱን ብትነግሩ እንግዲህ ማሳብ ብዙም አላስታውስም በአንተ ተናገር ስላላለችኝ ነው መንዴላ እንግዲህ ወደ ኢትዮጵያ ሲመጣ ያው ሌላ ቦታም እንደሚያደርገው እየተዘዋወረ በአፍሪካ ሀገሮች ውስጥ ያው ለእርዳታ ነበር የሚጠይቀው እና ወደ ኢትዮጵያ ሲመጣ በዛው ውጪ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ እሳቸውና የእሳቸው ምክትል ይሁኑ የሌላ ሚኒስትር ዴታ አይ ዶንት ኖ
ሁለቱ ናቸው ስለ ማንዴላን ይዘውት ወደ ፖሊስ ወደ አባባ ይዘውት የመጡት ይሄ እንግዲህ ወይም በጃንሆይ ምሪትም ትዕዛዝም እንደሆነ አላውቅም ግን ወደ ኮልፌ ከመጣ በኋላ by the way ማንዴላ በታሳት ማንዴላ አልነበረም ስሙ ዴቪድ ነበር የሚባለው ፓስፖርቱም ላይ ስሙ ዴቪድ ነው እና ወደ ኮልፌ መጣ የተቀመጠው ወደ ምናልባት 20 ቀን ገደማ 3 ሳምንት ገደማ ነው እና እዛ መጥቶ ትሬኒንግ እንዲሰጠውና አንዳንድ ሰፖርት ከመንግስት ፍለጋ ነው የመጣው እና በዛ በቆየበት ጊዜ እኛ ቤት ውስጥ አይደለም የተቀመጠው የመኮንኖች ክብር ከኛ ቤት ምናልባት አንድ 20 ሜትር ርቀት ባለው ስፍራ ነው አንድ መኝታ ነበረው እዛ ውስጥ ነበር የሚቀመጠው ምግብ ከኛ ጋር ነበር እየተሰራለት የሚሄደው ብዙውን ጊዜ ቁርስ ከኛ ጋር ነው የሚሄደው እንጀራ ይወዳል ገንፎ ደግሞ his favorite breakfast ምግብ ነውና ሁሉ ጊዜ ገንፎ ቂጣ ምናምን ነገሮች ከቤት እየተሰሩ ነበር የሚሄደው ያው እንደማንኛውም ሰው ማንንም እዛ በነበረበት ወቅት አባባ በስተቀር የሱን ማንነት የሚያቀዛ ሚሊተሪ ካምፕስ ማንንም ሰው አልነበረም እነዚህ ባለፈው እሳቸው ሲሞቱ ትሬኒንግ የሰጠነው እኛ ነን ያሉት አንድ ሁለት ሰው ነበሩ ሻምበል ጉታ ድንቃ የተባሉት ኔልሰን ማንዴላን ሲጠብቁ እንደነበረ እንግሊዞች ሊገሉት ሲሞክሩም ከዛም እንዳዳናቸው ማንዴላ ከሞተ በኋላ ደቡብ አፍሪካ ድረስ በመሄድ ለነሱ ሚዲያ ኢንተርቪው ሰጥተዋል በተለያዩ ሚዲያ በተለያዩ የኢትዮጵያ ኮሚኒቲ እየዞሩም ይሄን ቃለ መጠይቅ ሲያደርጉ ነበር ሌላው ኮሎኔል ፈቃዱ ዋኬኔ የተባሉት ደግሞ የኔልሰን ማንዴላ አሰልጣኝ እንደነበሩ እንዲሁ እሳቸውም በተለያዩ ሚዲያ ቃለ መጠይቅ ሰጥተዋልና We joined in studio now by Captain Guta Dinka who not only looked after Madiba while he was in Ethiopia but this man was ordered and paid to kill Madiba. He is with Professor Mama Moche who will do the translation for us here on Morning Live. Gentlemen, welcome. Thank you very, very much for being with us. And Captain, welcome to you as well. Good. Let's begin off by asking, I have to ask age here. Yeah. How old was the captain in 1962? ስንት ዓመት ነበሩ በዛስ ጊዜ ስንት ይሆናል roughly 45 years old. He was 45 years old. 35 years 35. old. 35. So 35 years old. This is when he was selected to look after Madiba when he was in the country. Yeah. How was he selected? How did the process work? He was trained as a commander by a commando, and he was selected among 4,000 police officers. And I think the main reason they selected him, but Madiba doesn't know he was looking after him. Really? He didn't know. No. So why is that? Two people were assigned that they look after Madiba, but Madiba was not supposed to know them. Okay. Yeah. So were they with Madiba at all times, or did they sort of keep a distance? They keep a distance. They kept a distance, watching him but the entire time. But they watch him all the time to make sure that he is protected. Yeah. Okay. That was the assignment by the General Tadesse Birru. What is back in 1962, what was the Madiba then like? What are the memories of the captain that he has of Madiba then? Extraordinary. He said he was very disciplined, very organized, very cheerful, and always worked, but also was friendly with the Ethiopians very much. Yeah. And he remembers him like that. And he was very upset. He didn't get a chance to get a picture with him because Madiba doesn't know him. He doesn't. Madiba he doesn't. He did not know. These two people he did not know at all. They were protecting him. Yeah. For over nearly 3 months. Yeah. But he never ever knew them. He never ever knew. This was the assignment. What about the other captains? በተለያዩ ሚዲያ ቃለ መጠይቅ ሰጥተዋልና እነዚህ ሰዎች የምታውቁት ነገር አለ ወይ? ኔልሰን ማንዴላስ እንደው እንግሊዞች ሊገሉት ነበር ያኔ? እውነት ነው ይሄ ነገር? ማንም የሚያውቀው አልነበረም። ይሄ ሁሉ ውሸት ነው። በጣም የሚያሳዝን ነገር ነው። ምናልባት ብዙ ጊዜ የአባባን ፎቶግራፍ ፖስት ሲሆን
ከአባባ ጋራ መንዴላ አንድ አብሮት የተነሳው ሰውዬ አለ መታለቃ ፍቃዱ ይባላል ይሄ ኢንተርኔት ላይ ሰርኩሌት የሚያደርገው ፎቶ ነው ኢንተርኔት ላይ አርጎ የሚያደርገው ከጎኑ ያለው መታለቃ ፍቃዱ ነው መኮንን መታለቃ ፍቃዱ ነው እሱ ለመንዴላ አሳይን የተደረገ ሰው ነበር ምክንያቱም ፍቃዱ እንግሊዘኛ በደንብ አርጎ ይናገራል ፍቃማን መንዴላን ወደ ከተማ አንዳንድም ምግብ ቤት በየማታም ወደ ናይት ላይፍ በሚዞት የሚሄድ እሱ ነበር እና ባባ ለሱን ነበር አሳይን ያደረገው ይሄ ሰውዬ መታለቃ ፍቃዱ መንዴላ ከዛ ከሄደ በኋላ ምናልባት በአንድ አመት ወይ በሁለት አመት ውስጥ ፈጥኖ ደራሾች ዶሎ የሚባል ቦታ ዘምተው ሲመለሱ በመኪና አደጋ ይጎዳል ከአንገት በታች ፓራላይዝ ይሆናል ከዛ ከሁለት አመት በኋላ መታለቃ ፍቃዱ አረፈ አሁን ከብዙ ጊዜ በኋላ መንዴላ ከስር ከተፈታ በኋላ ወደ ኢትዮጵያ መጀመሪያ መጣ ሲመጣ የደርግ መንግስት ነበር በዛ ወቅት መጀመሪያ የጠየቀው ስለአባባ ነበር እና በመጀመሪያ እነሱ ዋሹ የት እንዳለና ከመናምን ብለው ዋሹት አሉ ግን አጥቆ ሲጠይቃቸው ያው መሞቱን ነገሩት እና ያንን ሰምተናል እንግዲህ ግን ያው እዛው በነበረበት ወቅት ትሬኒንግ ይሰጠው ነበር ብዙውን ጊዜ ያው ከላይት ዌፐን አንስቶ ከሽጉጥ አንስቶ እስከ ከፍተኛ ከባድ መሳሪያ አተኳኮስ ትሬኒንግ ወስዷል ብዙውን ጊዜ ደግሞ የፈንጂ አቀባበር እንዴት አድርገው አንዳንድ ብሪጅ ወይም አንዳንድ ሳቦታጅ እንዴት አድርገው ለማፈንዳት ይሄንን ከዛ ቀስመው እና ያንን ትሬኒንግን ጨርሶ ከዛ በሄደበት ሰዓት ለመሄድ ሲዘጋጅ ባባ አንድ ሽጉጥ ገዝቶ ከ200 ጥይት ጋራ ሰጠው ለዊኒ መንዴላ ደግሞ ማማ ሙሉ የአበሻ ቀሚስ አሰፍታ ሽጉጡንና አበሻ ቀሚሱን ሰጥቶት እሱ ይዞ ነው የተመለሰው ጥሩ ኢንፎርሜሽን አነሳዚ ይህ ሽጉጥና 200 ጥይት ጀነራል ታደሰ ከራሳቸው ነው የሰጡት ወይስ ንጉሱ አዘው ነው ከራሱ ነው የሰጠው እንደውም ትልቅ ሽጉጥም አይደለች like 9 ሚሊ ምንም በዛው በአዲስ አበባ በኢትዮጵያ ብር 150 ምናምን የምታወጣ እንትን ነች ምንም እስከዚህ ስናት ትልቅ እንኳን እንደዚህ ሽጉጥ አይደለም ግን ለማስተዋወሻ ለስጦታ ያህል ነው እሱ ያንን ገዝቶ የሰጠው ነገር ግን ያው እንግዲህ መንዴላ አንዴ ስርየት ከገባ በኋላ ማንነቱ ከታወቀ በኋላ ሁሉም በዛ ስም ላይ እንግዲህ እንትን ለማለት ከተላይ ለማለት ሞክረዋል ያ ሽጉጣም እኮ አልተገኘችም ሄዶ ቀበራት እና ከዛ በኋላ ቢፈልግ አልተገኘም እንደውም ዋጋዋ at one point ወደ 3 ሚሊዮን ብር ደርሳለች ሲሉ በቃ እየጨመረም ነው አሁን ያለው ግን እዛ ቦታ ላይ ቤት ተሰርቷል ይላል እና እሱን ብዙም አያስታውሰው ስፍራውንና ቆፍረው ለማውጣት ትንሽ አስቸጋሪ ነበረ ባለቤቱም እዛው ከሳቸው ጋር መጥቶ ነበር ያኔ አልመጣችም የመጣው እሱ ብቻ ተላከበት ኦኬ ላኩለት ቀምሱ ቀሚሱን ይዞ ነው የተመለሰው ያው ስልጠናውን ጨርሶ እንደሄደ ያው እንግዲህ እንደሚባለው ከሆነ እዛው ሚሊተሪ ካምፓችን ውስጥ ምናልባት ፖሲብሊ የሚያውቁ ሰዎች ቢኖሩ ወታደሮችን ትሬን የሚያደርጉ የእስራኤል ኦፊሰሮች ነበሩ የእስራኤል መንግስትና የሳውዝ አፍሪካ መንግስት በዛን ወቅት አንዳንድ ኢንፎርሜሽን ይቀባበሉ ስለነበረ ምናልባት እነሱ ናቸው የጠቆሙት ተብሎም ይገመታል ነገር እና anyhow እሱ ከዛ ተነስቶ ሄደ ከስር ከወጣ በኋላ ወደ ኮልፌ መጣ ኮልፌ ፈልጉልኝ ብሎ አክቹአሊ ማማን ነበር የሚፈልገው ባለውለታ ነበረች ለዚህ ያኔ መጀመሪያ እሱ እኔ ከሀገሬ ነፃ ሲወጣ በዳይመንድ ነው እንካፍልሽ ይላል ይቀልድ ነበርና ወደዛ ማማን ነበር የሚፈልገው እሱ ያባባ ማሞት ካወቀ በኋላ ማለት ነው እና እኛ በዛ ጊዜ እዛ አካባቢ ስላልነበረ አንድ የፖሊስ ሰራዊት ፍቃዱ ዋኬን የሚባል ሰውዬ እኔ ነኝ ፍቃዱ ብሎ ራሱን ኢንትሮዲዩስ ያደረገ ኦኬ ሌላ ደግሞ
it's like an identity test ነው ፍቃዱ ከመንዴላ ከሄደ ምናልባት ከ2-3 ዓመት በኋላ ነው የሞተው መኪና አደጋ ነው የሞተው ይሄንን ደግሞ መላው የፈጥኖ ደራሽ ሰራዊት ይሄንን ያቃል ይሄ ፍቃዱ ዋኬኔ የሚባለው የአንድ የፖሊስ ሪታየርድ ያደረገ ፖሊስ ጀነራል ነው መሰለኝ እኔ ነኝ መንዴላን ትሬንድ ያደረኩት እኔ ነኝ ፍቃዱ ብሎ እስከ ሳውዝ አፍሪካ ሁሉ ሄዶ ራሱን በታሪክ እንትን ውስጥ አስመዝግቦ ነው እንደመጣው ሁለት ናቸው ፍቃዱ ዋኬኔ በዚህ በእሳቸው በሞቱ ጊዜ ትሬንድ ያደረኩ እኔ ነኝ ምናምን ብሎ ሰፊ ቀለምልስ ያደርግ ነበር አንዱ ደግሞ እንግሊዞች እንድንገለው ተልከን ሆነ ነገር ብቻ ሰርተን ከዛ ሁኔታውን እኔ ለጀነራል ታደሰ ነገርኳቸውና እሳቸው ሁኔታውን እንዳከሸፉ እሳቸው ነው ሳውዝ አፍሪካ ድረስ ይሄዱት ይሄ ለመግደል ሄዶ ያከሸፉት ሻለቃ ይሄ አሁን ሻለቃው እሱ የፖሊስ ሰራዊት የሙዚቃ ክፍል አባል ነው ሁላችንም እናውቀዋለን እንደውም ባንድ ወቅት ኢንተርቪው ሲደረግ እኔ ትሬንድ የሆንኩኝ ኮማንዶ ነኝ ምናምን በለዚህ ነው ማንዴላን ተጠብቀው ነበር ምናምን ብሎ ሲናገር ሰምቻለሁ ነገር ግን በዛ ወቅት ማንዴላ ማንንም ሰው የሚያውቀው የለም ዴቪድ ነው ሞቶ እዛ ትሬን ተደረገ ከአባባ በስተቀር ማንነቱን የሚያውቀው ማንም የለም እዛ ሰፈሮች ብዙ ኦፊሰሮች አሉ ብዙ ወታደሮች አሉ ማንንም አያውቅም ሁለተኛ ይሄ ሰውዬ ሙዚቀኛ ነው ሚሊተሪ ባንድ አውቅ እንደሆነ እንደውም እሱ ይዞ የሚሄደው ይሄ ዘንጎርባሪ ነው ከሚሊተሪ ባንድ ጋር እየዞረ ሲል ማነው ሰልፍ ነው እነሱ የሚያውቁት መሳሪያ ይዘው አያውቁም ትሬንድም አልተደረጉም እነሱ የሙዚቀኛ ክፍል ባልደረቦች ናቸው ስለዚህ እሱ ነው አንድ ጊዜ ፀሐይ እንዴት አንተ ሙዚቀኛ ሆነ ምን ሆነ ነው ደግሞ እንዴ መንዴላን ተጠብቅ የነበረው ብላ ጠየቀችው እና ተጠደራች በሙሉ ጦር ወደ ጦር ዘምተው በካምፑ ባዶ ስለነበረ እኔ ነበርኩ መጠበቀው አንቺ ልጅ ነሽ አታስታውሽም ማለት በዛ ጊዜ ምን ተጠደራችሁ የትም ቦታ ዘመቱ ጦሩ እንዳለ ነው ያለው ጦሩ እንኳን ቢሄድ ግማሽ ጦር ይሄዳል እንጂ ሁሉም ጦር በአንድ ጊዜ አይሄዱም በዛ ደግሞ ሙዚቀኛ እሱን ጠበንጃ ይዘው የሚጠብቅ ሙዚቀኛ የለም እነሱ ትሬን የሚደረጉት ሰልፍና ሙዚቃ መንፋት ነው እንጂ እንደውም በመንግስቱ ነዋይ ጊዜ ነው ለመጀመሪያ ጊዜ መሳሪያ የታደላቸው ካምፕ እንዲጠብቁ ተብሎ ምክንያቱም ብዙዎች ወታደሮች ፈጥኖ ደራሾች ስለተበታት ወደ እንትን ላይ ስለተከፋፈሉ በቂ ሰው ስላልነበረ ለሙዚቀኞች መሳሪያ ይሰጥና እነሱ ካምፕ ይጠብቁ ተብለው መሳሪያ የተሰጣቸው እነሱ ሙዚቀኞች እንጂ ዋጂና አይደሉ የጦር ትምህርትም የላቸውም ኮማንዶዎችም አይደሉም መንዴላንም ሊገለው የመጣ ሰው የለም ይሄ ሁሉ ውሸት ነው ዋው ኢንትረስቲንግ ኤኒዌይ ይሄ ታሪክ እንግዲህ ወደፊት ይስተካከላል የምል ተስፋ አለኝ ሞተ ግን ለምን እናንተ ፈልጋችሁ ተጣቁም ማንዴላ ስልጣን ከያዘ በኋላ እንደው ሳውዝ አፍሪካ ዞር አላላችሁ አላልም ገርማል ለምን እንደሆነ አላውቅም እንደውም በአንድ ወቅት ላይ እዚህ ዲሲ አካባቢ ነበረ ከሱ እንደወጣ ወደ ዲሲ መጥቶ እዚህ አካባቢ ነበረ በአንድ ወቅት ላይ እንደውም ለመገናኘት ፈልገን ነበር ግን ብዙም ኤፈርት ስላላደረግን ነው ይቆጨናል ምክንያቱም በጣም ሊያገኘን ይፈልግ ነበር እና ይሄ ሁሉ ታሪክም ብሎ እንትን አይልም ነበር ብንገናኝ ኖሮ በዛው ወደ ትክክለኛው እንትን ስፍራ እናመጣዋለን ሁሉንም ነገር እናስረዳው ነበር ግን ብዙም አልተጠቀምበትም እንግዲህ ጥሩ እንግዲህ ሁሉ ነገር ካለፈ በኋላ ይቆጫል አሁን ማርታ የምትጨምሪው በማንዴላ ጉዳይ ላይ ካለለ ወደ ጀነራል ታደሰና ወደ መንግስቱ ኃይለማርያም ታሪክ እናልፋለን እንግዲህ እኔ የምጨምረው ነገር የለም ዛሬ በዚህ ላይ ማንዴላ ጉዳይ ላይ እሺ እኔ ብዙም ማውቀው ነገር ስለሌለ ባለፈው ጀምረነው ነበር በሆነ ጉዳይ ግን አልጨረስነውም ጀነራል ታደሰ እንግዲህ በዚህ ሁኔታ ከእስር ለቀቁ ከገለምሶ ወደ አዲስ አበባ መጡ
ጀነራል ታደሰ ከደርግ ጋር ሰርተዋል ሰርቶስ ከሆነ የስልጣን ደረጃቸው ምን ነበር በደርግ ጊዜ ማን ማታ go ahead እሺ አባባ ከስር ከተፈታ በኋላ ሁለት ፖዚሽን ኦፈር አድርገውት ነበር የመጀመሪያው ያው እንግዲህ ጦሩ መጨረሻ ላይ አባባ ከመታሰሩ በፊት የብሔራዊ ጦር ምክትል አዛዥ ነበር እና እሱ ከስር መፈታቱን የብሔራዊ ጦር ሰራዊቶች ሲሰሙ እሱ እንዲመለስላቸው ጠይቀው ነበር በዛ ወቅት ግን ያ ፖዚሽን ለጀነራል ጃጋማ ኬሎ ተሰጥቶ ነበር ነበሩ የብሔራዊ ጦር አዛዥ የነበሩት ከዛም ሌላ የሚሊተሪ ዳኛ እንዲሆንና በቀድሞ ባለስልጣኖች ላይ ፍርድ እንዲሰጥ ጠይቀውት ነበር እሱንም አልተቀበለም እና እነዚህ ሁለት ፖዚሽኖች ኦፈር አድርገውታል ከጃጋማ ኬሎ ጋራ ሆኖ እንዲሰራ ብሔራዊ ጦር ተመልሶ እንዲሰራ የጃጋማ ኬሎ ምክትል ሆኖ እንዲሰራ ተጠይቆ ነበር እሱንም አልተቀበለም ዳኛውንም የሚሊተሪ ኮርቱንም አልተቀበለም እሱ እንደውም ሞር በጣም የማይፈልገው ነገር ነበር በቀድሞ ባለስልጣኖች ላይ ለመፈጸም ፍላጎትም አልነበረ እና እሱ ሁለቱም ፖዚሽኖች እንዲብላል ማን ላይ ይፈርዳል ለማለት ነው ወይስ መቼም የቀድሞ ባለስልጣናቶች ብዙዎቻቸው እሳቸውን የጎዱ እሳቸውን ያሰሩ ጓደኞቻቸውን ያስገደሉ ናቸውና በተለይ እና ክልሉ ዛውስጥ አሉ ለምንድን ነው ይሄን ፖዚሽን it was an opportunity ለምንድን ነው እንዲህ ያሉት አይ እንደውም እሱ ይሄንን ፖዚሽን ለአባታችን የበቀል ስራ አይደለም እንደውም በእነሱ በሞቱ ጊዜ በጣም ነው ያዘነው እና አለፍት በመገደላቸው በጣም ያዘነው እንደዚህ ይሆናል አልጠበቀም ነበር ይሄ ነገር እንደውም ከዛ ጊዜ ጀምሮ ነው በቃ ይሄ መንግስት ምንም በኢትዮጵያ ህዝብ የማይጠቅሙ ሰዎች መሆናቸውን የተረዳው ያ ሊፈረድባቸው ይገባል ባይናቸው እንጂ ዝም ብሎ ጅምላ ግድያ በፍርድ ቢሆን ጥሩ ነበር ግን አለፍርድ እንደዚህ በግፍ ነው የተገደሉት ነው የሚለው እሱ ምክንያቱም ብዙ ሰዎች አሉ በማከላቸው አሁን ለምሳሌ ማነው በላይ ጸጋዬ 31 አመት የሆነ የአርሚ አቪዬሽን ፓይለት ምንም ነገር አድርጎ የማያውቀው እሱም ከ60ዎቹ ጋር ነው የተገደለው ብዙ ኢኖሰንት የሆኑ ሰዎች አሉ ባለስልጣኖችም ቢሆኑ የሚያስገድል ወንጀል አይደለም የፈጸሙት መገደልም የሚገባቸው ሰዎች አልነበሩም ስለዚህ ያንን በጣም ነው አባቴ የተቃወመው መገደላቸውን አልተቀበለም ፋይናሊ ከአዲስ አበባ ሲወጡ ከደርግ ጋር የመጨረሻ ትንቅንቅ ላይ በቃ ከዚህ በኋላ እነዚህ ሰዎች አያስቀምጡኝም ልሂድ ያሉበት ግጭት ምንድነው ያለው ማታ ተመልሻለሽ እሱ ማታ sorry ሄሎ ሙሴ እሱንም አንተ እኔ የምታውቀውን ትንሽ ተናገር ምንም ነገር ማለት አልፈልግም ሰለ እሺ እንግዲህ ብዙም የምናውቀው ነገር የለም ይሄ መጨረሻው ጊዜ አባታችን ከስር ከወጣ በኋላ በአዲስ አበባ ለአንድ አመት ነው የተቀመጠው በዛ ወቅት ያው እንግዲህ ብዙ የተቻለውን ያህል ከገበሬዎች ከተለያዩ ሰዎች ጋር ያላቸውን ችግር ለደርግ ጽሕፈት ቤት እያመለከተ አንዳንድ እንዲሻሻሉ የሚገባቸውን ነገር አድርገዋል እና በአንድ ወቅት ላይ እንኳን በእነሱም ዘንድ ብዙም ስለሱ በጥርጣሬ ውስጥ ነበር እና በጣም በወቻ ያረጉት ነበረ እና እንግዲህ ብዙም አላውቅም በዛ ሰዓት እሱ ከመሞቱ በፊት ወጥቻለሁ እንግዲህ ለማታናቸው ቤት የነበሩት እና ብዙም ዝግጅት የሌለው ነገር ነበረ ይሄ መጨረሻው ሙከራ እና በኮሎኔል ኃይሉ ረጋሳ ሌሎችም ኦፊሰሮች የነበሩ የጦር ሰራዊት የደርግ አባሎች ነበሩ ከነሱ ጋር በመሆን ትግሉን መጀመሪያ ሲሞክሩ አልተሳካም እንደውም በሚያስገርም አባባ በጣም
ኮምፎርታብል አልነበረም ብዙም ግፊት ነበር እንዲወጣ ብዙ ግፊት ይደረግ ነበር እና ዓለምንም ዝግጅት ነው የወጡት እና እንደወጡም ብዙም ሰክሰስፉል አልሆነም ያ ለእናንተ ተይዞ ከዛ በኋላ ደግሞ እርምጃ ሲወሰድባቸው ለእናንተ ለቤተሰብ ተነግሯል ወይስ እንዲሁ ቆይታችሁ ነው የሰማችሁት? አልተነገረም። ምንም የተነገረ ነገር ሲይዙት ልክ እንደማንኛውም ሰው በሬዲዮ ነው የሰማነው መያዙን። ግን ከወጣ በኋላ አባባ መውጣቱ እዚህ ቦታ ታይቷል እንደዚህ ሲያረግ ምናምን ብለው ያው ፀሐይ ሰምተው ነበር እና ከዛ በተረፈ ሲገደልም ያው ቲቪ ነው ቁጭ ብለን ያየነው እና ለኛ ምንም የተነገረ ነገር የለም ለማለት ነው። ሙሴ ቀጥልና ኤክስፕሌን እንግዲህ ያው ለነሱን ለፍርድ ቤት አቅርበው በአባባ ላይ የተፈረደው እድሜ ይፍታ ነው። በኃይሉ ረጋሳ ላይ ግን ሞት ነው የተፈረደበት። ግን ያንን የደርግ ጽሕፈት ቤቶች እንደገና ስብሰባ አድርገው ይሄ ነገር የሰውዬ ድሮም በኃይለ ሥላሴ ጊዜ እድሜ ይፍታ ተፈርዶበት አርፎ አልተቀመጠም አሁንም እሱ የሚያርፈው ስላልሆነ መሞት ይገባዋል ብለው በድምጽ ብልጫ እንደገና ቮት አድርገው ነው ወዲያውኑ በማግስቱ የገደሏቸው። ጀነራል ታደሰ አሁን በህይወት ቢኖሩ እድሜያቸው ስንት ይሆናል? ያኔ ስንት ነበር? maybe around 55 or 56 ዓመት ይሆናል ያኔ እና maybe አሁን ነው ሜለ አሁን ያኔ ቪዲዮውን እንዴላ ማለት ያ ነው እንደምራለና እና እንግዲህ ምናልባት ነው ሲሞት 52 ነበር ሙሴ። ኦኬ ሲሞት 52 ነው። ኦኬ ሌላ ቦታ ላይ 55 የሚል አንብቤ አይቻለሁ እና he would have been in 85 or 85 እንደዚህ ይሆናል። no 90 ውስጥ ነው። I'm sorry. So 90 ውስጥ ይሆናል? Yeah. እስከሞት 43 ዓመት ነው አሁን። Yeah. there's a 95 ነበር የሚሆነው። ልክ ነው እውነት ነው። አልኩት በኋላ ነው። አሁን ስንት አያት ልጆች አላቸው? እንግዲህ ባለፈው ቆጥረናል ስንት ልጆች እንዳላቸው። ብዙ አያት ሆነዋል። አሁን ሙሴ ስንት ልጆች አሉ? እኔ ሁለት ልጆች አሉኝ። ማርታ ሁለት አላት። ቀድማ ማርታ ሁለት ቅድመ አያትም ሆነዋል። ሁለት አላት። ቀድማ አያት ሆነዋል። ጥሩ ወደ 40 እንሆናለን። በጣም ደስ ይላል። በጣም ደስ ይላል። ፋሚሊ 40 ሆነ። በጣም ደስ ይላል። ምንድነው ሰው ብዙ ጊዜ ባለፈው በክፍል 1 እና በክፍል 2 ስናስተላልፍ ሰምተውት ጀነራል ታደሰ ብቻ አይደለም በዛ ቤት ጀግና ፀሐይ የምትባለው በጣም ጀግና ነች። እንደዛ አይነት ጥይት በቤቱን ለሊቱ ሙሉ እየበሳ ቁጭ ብላ ስልክስ በመደወል እናንተን አዳነች ጀግና መሆኗን ንገሩልን ያሉን ብዙ በስልክም ደውሎ የነገሩኝ ሰዎች አሉ። እንግዲህ ይሄ ነው። ሌላው ደግሞ ይሄ ሁሉ አንዳንድ ጊዜ ራሱ የታሰረ ሰው ይሻላል ከቤተሰብ ይልቅ። ቤተሰብ በጣም ይግሏል እና በእናንተ በልጆች በተለይ ደግሞ በእናንተ እናት ላይ የደረሰው ስቃይና መከራ እንዲሁ መገመት ይቻላል እና ስለ እናታችሁ እናውራ። ይሄ ሁሉ ስቃይና መከራ እንዴት ነው ያሳለፉት? ማርታ ሴቶች ይቅደሙ። ያ ኦኬ መቼም እንግዲህ እናቴ አባባ በታሰረ ጊዜ ጀምሮ በቃ ከሞተም በኋላ በቃ ላይፏ በጣም ጥሩ አልነበረም። እንደውም እኔ ከመጀመሪያ በጀመር ከልጅነቷ እንደኛው የኛን የመሰለ ህይወት ያሳለፈች ነች። በልጅነቷ እስር ታሰረች። በልጅ ኢያሱ በኃይለ ሥላሴ ጊዜ ልጅ ኢያሱ እናትና አባቷ ደግፋችኋል ምናምን ይዛችሁ ሸሽታችኋል አስመልሳችኋል በማለት ቤተሰቡን ሰብስበው አስረው መሬታቸውን ወስደው በብዙ እንትን ውስጥ ያለፈች ሰው ነች። እንደገና ደግሞ አባባን አግብታ ኑሮ ተመቻችቶ ደና በምትኖርበት ጊዜ ደግሞ እንደዚሁ አባባ በጀመረው ነገር እሷ ብዙ ዋጋ ከፍላለች። ካላባት አባባ በታሰረ ጊዜ ካላባት ያንን መክል ሰፊ ቤተሰብ ማስተዳደር በጣም ከባድ ነው። የሚበላ በሚጠፋበት ጊዜ ልጆች እያየህ ሲቸገሩ
እንደ እናት አሁን ስታየው በጣም ከባድ ነገር ነው ያሳለፈችው ሁሉም ነገር አልፎ ደግሞ ልጆቹ ሞተው እኔና እሷ በብቸኝነት እኔ ነበርኩ መጨረሻ እዛ የቀረሁትና በብቸኝነት ያለፍንበት ብዙ ነገር አለ ብዙ ዋጋ ከፍላለች ያው እናት ልጆቿን ለማሳደግ እንግዲህ ያው ዋጋ ትከፍላለች ሁሉ ጊዜም ዋጋ ትከፍላለችና ኑሮዋ በጣም በችግር በተጎሳቆለ ሁኔታ የኖረች ሰው ነች አባቱም ከሞተ በኋላ በቃ ልጆቹ እዚህ ሀገር መተው ቲኔጀሮች ሆነው ነው የመጡት እንደ ቲኔጀር መዝናናት በሚገባቸው ሰዓት የቤተሰብን ኃላፊነት ወስደው ቤተሰባቸው እናታቸውን ሳፖርት በማድረግ እንደሌላው ሰው ሳይሆኑ እንደሌላው ሰው አይነት ኑሮ ሳይኖሩ እናታቸውን ሳፖርት ለማድረግ የራሳቸውን ኑሮ እየተማሩ እየታገሉ እኛን ሳፖርት አድርገውናልና በቤተሰብ ውስጥ ያለፈው ነገር ከባድ ነው ብዙ ነገር አልፏል ብዙ ዋጋ ተከፍሏል እሱ እንዳመነበት ነገር እንደራሱ እሱም ህይወቱን ከፍሏል እኛም ደግሞ የሱ ቤተሰቦች እንደሆናችን መጠን ቤተሰቡም ዋጋ ከፍሏል አባቴ በራሱ ህይወት ብቻ ሳይሆን በቤተሰቡም ህይወት ዋጋ ከፍሏል ማለት ይችላል እና ማንንም ሰው የወለደው ሰው እንዲቸገርበት አይፈልግም ግን ያመነበት ነገር ከሱ ህይወትም በላይ ነበር ከኛም ህይወት በላይ ነበር እና ብዙ ዋጋ አስከፍሎታል እኛም ዋጋ ከፍለናል እና እሷም በችግር ኑሮ አኖራለች ማለት ይችላል ትክሻለሁ ሙሴክ ሞት የሚጨምረው ነገር አለ አዎ እንግዲህ አባታችን እንግዲህ እንደ ቀድሞ ባለስልጣኖች ገንዘብ አልሰረቀም አልሰረሰበም የሚተዳደረው በራሱ ደሞዝ ብቻ ነበረ ከራሱ ደሞዝ ደግሞ የራሱ የሆኑ ቤተሰቦችን እየረዳ ለብዙ ሰዎችን እየረዳ ነበር የምንኖረው ስለዚህ ባንድ ወቅት አባታችን እስር ቤት በአፄ ኃይለ ሥላሴ ተይዞ በገባ ሰዓት የባንክ አካውንቱ 400 ብር ነበረች ባላንስ የነበረችው እንደውም ይቺ ገንዘብ እንዳትወጣ ተብላ በታሪክ ተቀመጠ ተባለ አንድ ጀነራል በኢትዮጵያ ባንክ ውስጥ 400 ብር ብቻ 400 ኢትዮጵያ ብር ብቻ ሲገኝ ይሄ መጀመሪያ ማንንም ሰው ከዛ በላይ ገንዘብ ሊኖረው ይችላል አባታችን በአንድ ወቅት ላይ አፄ ኃይለ ሥላሴ የፈለገውን ነገር ሊሰጡት በደስታ ደስላቸው ሊሰጡት ይፈልጉ ነበር ይጠይቁት ነበር መሬት ለምን አትወስድም ገንዘብ ለምን አትጠይቅም ይባል ነበር እና የማን መሬት ወስደው ነው ለምን የሚሰጡኝ ከወገኖች ላይ የተነጠቀ መሬት አይደለም ብሎ አይቀበልም ነበር እንደዚህ የተጨመረበረ ገንዘብ አይቀበልም ከማንም ሰው ጋር እንደውም በአንድ ወቅት ላይ የምክትል የፖሊስ አዛዥ በነበረበት ሰዓት አንድ ዩኒፎርም ለኦፊሰሮች ለወታደር በሙሉ ወታደሮች ዩኒፎርም ይገዛ ነበርና ከሰማሁት ነገር አንድ ጨረታ ተደርጎ አንድ ጃፓን ካምፓኒ ጨረታውን አሸንፎ ዩኒፎርም ከዛ ካምፓኒ አባቴ ገዛ ወታደሮች በሙሉ ማለት ነው እና ያ ሴልስ ፐርሰን መጥቶ አባቴ ጋር እንደ ጉቦ ወይም እንደ ኮሚሽን ነገር ለመስጠት 50,000 የኢትዮጵያ ብር በዛ ወቅት ብዙ ገንዘብ ላይ ይዞ መጣው ኦፊስ ማለት ነው እና አባቴ ጸሐፊ ለምን እንደሚገባ ሲጠይቀው ስጦታ ልሰጠው ነው የመጣው ምናምን ብሎ ሲለው ይቅርብ ባትገባ ይሻላል ብሎ አስጠነቀቀው ለምንድን ነው ስጦታ አይቀበልም እንዴ ምናምን ብሎ ሲል ስጦታህን አይቀበልም አርፈህ ትሄድ ይሻላል እንደውም ችግሩ ትገባ ይሆናል ይሄን ገንዘብ ወፈር ካረከው ይላል ግዴለም ሌላ የኢትዮጵያ ባለስልጣኖች የሚወዱት ነገር አቃለው ብሎ ተመልሶ ሄዶ ገንዘቡን ትቶ ሌላ የተለያዩ መሳሪያዎች በቦክስ ሻንጣ ውስጥ ይዞ መጥቶ ያንን ስጦታ ይዞ አሁን አስገባኝ ያለው የአባቴን ጸሐፊ አባቴ ኦፊስ ውስጥ አስገባው እና ያንን ስጦታ ይሄውን ምናምን ብሎ ሲሰጠው አመናጭቆት እኔ የመሳሪያ ችግር የለብኝም እኔ ብዙ መሳሪያ ማግኘት የምችል ሰው ነኝ በላሁኑ ይዘውጣ እኔ ካንተ ይሄንን ዩኒፎርም የገዛ ነው ዋጋ ርካሽ ስለሆነ ነው እንጂ ካንተኛ ምንም ነገር አንፈልግም ሁለተኛ አይንን እንደካንተን ጋር ሁለተኛ ዲላር አረግም ብሎ አባረረ ያ ሰውዬ ከዛ ሲወጣ እኔ እንደዚህ አይነት ሰው ኢትዮጵያ ውስጥ ይቻላል ቆንጆ እና የተጨበረበረ ገንዘብ ወስዶ አቅም
በራሱ ገንዘብ ነው የሚኖረው እና እሱ በታሰረበት ሰዓት በርግጥ ነው ምንም የተቀማጭ ገንዘብ አልነበረም በአፄ ኃይለ ሥላሴ ጊዜ ደሞዙ ታግዶ ስለነበረ በብዙ ችግር ውስጥ ነው ቤተሰቡ ያለፈው ይሄንን ለማለት ነው ያ እስኪ ጓደኞችስ እሳቸው በኃይለ ሥላሴም በደርግም ጊዜ ታሰሩ የደርግ እስር እንኳን እንግዲህ አይቆጠርም በሁለት ሳምንት ውስጥ ነው የሞቱት በኃይለ ሥላሴ ጊዜ ጓደኞቹ ይጠይቋችሁ ነበር ወይ እሳቸው ከሞቱ በኋላስ እንደው በሳቸው ሰርክል የነበሩት ጓደኞች መቼም ለምስጋናም ቢሆን ስማቸውን ብናነሳ ብዬ ነው ይሄን ጥያቄ ያነሳሁት አዎ ከመጀመሪያው በቅርብ ሆነው አባባ ጋራ የነበሩ ሰዎች የሚረዱ ሰዎች ነበሩ ለምሳሌ በጎረቤታችን ቀዲዳ ጎንፋ ቤተሰቦችና እሱ እንደ ለገሰ አቶ ለገሰ ቢነግዴ ሌሎችም የእናታችን ሰዎች ነበሩ በቅርብ ሆነው የሚረዱት እስከ መጨረሻው ድረስ ከኛ ጋራ ያልተለዩ ቢኖሩ እነሱ እነዚህ ፋሚሊዎች ናቸው እስካሁንም ድረስ አብረን ያለነው ከዛ ውጪ ብዙዎቹ አልቀጠሉበትም ማለት ነው አይ ሆፕ ብዙ ሰርክል እንደነበራቸው ይታወቃልና አሉ እንግዲህ ከዚህ በፊት ማስተር ሲያረጋቸው መስሎ ነበር እንደ ባክም ማስተር በዚህ ላይ ጨምሪያችሁ ታውቂያቸው ሰዎች አይ ሌላ እንኳን ማቀው ሰው የለም ግን ባሮ እንዲሁም ሬጉላርሊ አይደለም ግን እንዲሁ አልፎ ገንዘብ አሰባስቦ ያመጣ ነበር ለናቴ ይሰጥ ነበር እኔ አባቴ ጓደኛ ምለው እኛን መጥቶ በህይወታችን ውስጥ አልቃ የገባ ሰው አላቀም ማንንም አላቀም ግን በዚሁ በኦሮሞ አካባቢ በማህበሩ አካባቢ ከነበሩ ሰዎች በቃ አጠገባችን አልተለየም ባሮ እሱን ማለት ይችላል ያው በገንዘብ ደረጃ ከሰዎችም አንዳንድ ነገር በማሰባሰብ ግን ይሄ እንግዲህ ያው አባቴ እስከሚሞት ድረስ ነው እስኪፈታ ድረስ ነው ማለት ነው ከተፈታ በኋላ አሁን ስዛለኝ ሲፈታ አንድ ቮልክስዋገን መኪና አዋጣው ሰጥተዋል ገዝተው ሰጥተውታል ኦሮሞዎች ማለት ነው ይሄንን አድርገዋል ሲፈታ በእግሩ እንዳይሄድ ተብሎ መኪና ገዝተው ሰጥተውታል ከሞተው በኋላ ግን በእውነቱ ምንም ነገር አላየንም ማንንም ሰው አላየንም በፊት አካባቢያችን የነበሩትን ሰዎች ማንንም ሰው አላየንም ከዛ በኋላ ማለት ነው እኛ በቃ ተገለለን ኑሯችንን ያው እንደምን ሆነን የኖርን ሰዎች ነን ቅድም ሙሴ ሲናገር አልፈነዋል ግን ጥያቄውን እኔ ወደ ኋላ መመለስ ስለፈለኩኝ መናገር ስለፈለኩ መናገረው ሄነና አባቴ ገንዘብ ወዳድ ሰው ገንዘብን ለማግኘት በጎን የሚጥር ሰው እንዳልነበረ እዚህ ላይ ለመናገር ፈልጋለሁ ምክንያቱም የመንግስቱ ነዋይ ጊዜ አባቴ ተጠርቶ ሊሸለም ምንድነው የምትፈልገው ጠይቀኝ ብለው ጃን ሆይ ጠይቀውት ነበር እና በዚህ ጊዜ ሰው የሚጠይቀው ገንዘብ ነው መሬት ነው የተለያየ ነገር ነውና ምንድነው የምትፈልገው ነገር ካለ ጠይቀኝ ምን ላድርግልህ ሲሉት በኔ ስር ያሉትን እስረኞች የክቡር ዘበኛ እስረኞች ይማሩልኝ ነው ብሎ የጠየቃቸው እና አንዴ ጠይቀው ስለነበር የንጉስ ቃል ስለማይሻር እሺ በቃ እንዳልክ ይሆንልህ አሉትና በዚህ ነገር በጣም ባባላይ እንደውም ቅር እንደተሰኙ ጠቅላይ ሚኒስቴሩ አንተ ምንድነው ምን አርጋቸዋል ጃንሆይን ታደሰ እኮ ጥሩ ሰው ነው ብዬስላቸው አዎ ጥሩ ሰው ነው ብቻ ይሉኛል እና ምንድነው ያረካቸው ነገር አለ ምናምን ብለው ጠየቁኝ ብሎ አባቴ ቤት እንደሚናገር እናቴ ስትናገር ሰምቻለሁ ምንድነው ገንዘብ ሰው ገንዘብን ካልወደደ የራሱ የሆነ ነገር ማከማቸት የማይፈልግ ሰው አደገኛ ሰው ነው የሚሆነው በምንም ነገር ልትጎዳው የምትችለው ሰው አይሆንምና ጃንሆይ በዚህ ፍቅር ቅር እንደተሰኙ ነገር ነበር የሰማሁትና ምንድነው አባቴ የማይገባውን ገንዘብ አይወስድም የማይገባውን ነገር አይፈልግም የራሱ የሆነውን ነገር አይፈልግም ሌላውን ሰው ኮስት የሚያደርገውን ነገር ለሱ ይጠቅመው እንኳን አይፈልግም ደግሞ ካለው ነገርም ሁሉ ሼር አድርጎ መኖር
የሚፈልግ ሰው ነበር እና በዛ ምክንያት ለኛ ጥሪት አልተቀመጠልንም it's okay ግን እኔ I'm not complaining that I'm happy ንጹህ ስም ስላለው ደስ ይለኛል እና ጥቅምን ወዳቸው ስላልነበረ ቤተሰቡ በጣም ሳፈር አድርጓል በዛ ሰዓት የተገዛው የምንኖርበትን እንኳን ቤት እናቴ እንደሆነች ቦታውን የገዛችው ነው የሚናገረውና አባቴ በጣም እንደተበሳጨ በዛ ሰዓት ሁሉ ታወራለች ላሱ ይናገራል ልክ ከፈጥኖ ደራሽ ሲቀየር ግን መጥቶ ቴንክ ዩ ብሎ እንዳመሰገናት ነው የምትናገረው ምክንያቱም እዛ ቦታ ላይ ቤት ተጀምሮ ስለነበር ከካምፑ መውጣት ስለነበረብን ቤት ፍለጋ ሳንሄድ እዛ ቤት ውስጥ ገብተን ኖረና በጣም ቅን ሰው ነበረ በጣም ደግ ሰው ነበረ በቀልን የሚፈልግ ሰው አልነበረም እኔ 60ዎቹ በሞቱ ቀን የዛን ቀን ጧት አፍጄ የተነሳውና አባቴ ሚዝረብል ሆኖ ነው ያየው የዛን ቀን በቃ ምግብ አልበላም ማለት በጣም ተናዷል በቃ ይነጫነጫል ይናገራል እኔ ቆይቼ ነው ምን ሆኗል ብዬሽ እንደዚህ ሆነ ተብሎ በቃ ቤት ውስጥ ሲወራ መጨረሻ ላይ ቲቪው ምንም ሲናገር ሰማሁኝና እሱ ደስ መሰኘት ነበረበት ምክንያቱም በአብዛኛዎቹ የሱ ጠላቶች ናቸው እዛው ውስጥ ያሉት እና ያንን ግን አላስደሰተም ሰው ያበሳጨው ነገር ካለ ፍርድ መሞታቸው ነውና በልጅነቱ ራሱ አንድ ቤተሰቦቹ ሊረዱት ሲገቡ እናትና አባቱ ሞቶ ሳፖርት ያላደረጉት ሰዎች እሱ ከንትን ካለ በኋላ ከተሻሻለ በኋላ ጀነራል ከሆነ በኋላ ወደዛ ሲመጡ እናቴ በቃ ትናደድ ነበር እነኚህ ሰዎች እኮ እንድጠላቸው ያረከኝ አንተ ነህ ያረጉህን እየነገርከኝ አሁን ደግሞ ሲመጡ ገንዘብን ትሰጣቸዋለች ስትለው እኔ እነሱን መበቀለው መልካም ነገር ለነሱ በማድረግ ነው ይላት ነበር እና ያንን አይነት ሰው ነበር ታደሰ ብሩ ማለት እና ራሱን ወዳድ አልነበረም ራሱ ሁሉ ጊዜ ነገሩ ሁሉ እሱ ላይ እንትን ያረጋ አልነበረም የኖረው ኑሮ አጭር ጊዜ ነው የኖረው ህይወት ከእድሜ በታች ነው ግን በህይወቱ ብዙ ሰዎችን ነክቷል ብዙ ነገር አድርጓል ባጭር እድሜው እና በዚህ I'm happy and I'm proud of him ሙዚቃ ዘወለተ መናገር ይችላል እዚህ ጨርሻለሁ ጥያቄ ልጨምር እስኪ ሙሴ ጫላ ኃይሉ የሚባል ከስዊድን ምን አለኝ መሰለህ አንድ ሰው የጀነራል ታደሰ ብሩን ታሪክ ጽፍ ያለውና ኤዲት አድርግልኝ ብሎ ላከብኝ ታነበው ግን ብዙ ነገር የጎደለው ስለተሰማኝ ኤዲት በማድረጉ አልተስማማውም ተውኩት አሁን ክፍል 1 እና ክፍል 2ን ሰምቼ ያን ኤዲት ማድረግ በመቶ ደስታ አለኝና እንዴት ነው ታሪካቸውን አሁን እንደጀመር ነው መቼም የሳቸው ታሪክ ሰፊ ነው ከጣልያን ወረራ እስከ ደርግ ፋሽስት ይሸፍናልና ይሄ ቀላል ህይወት አይደለምና እንደው የታሰበ ነገር አለ ወይ ታሪካቸውን ለመጻፍና ለማስነበብ ነው ምለው ጥያቄ አው በዚህ ታላቅ ወንድማችን ካሳ የአባታችንን ታሪክ ለመጻፍ ይፈልግ ነበር እስከተወሰነ አንዳንድ ያደረጋቸውን ኢንፎርሜሽን በመሰብሰብ አስቀምጦ ነበር ለመጻፍ ሙከራ አድርጓል ያው እንግዲህ እሱ አሁን በህይወት የለም ግን አሁን ቤተሰቡ የአባታችንን ታሪክ ለመጻፍ እንፈልጋለን አሁን እንደውም ይሄንን በዚህ በኢንተርቪው ብዙ ምንም ገና ያልተነካ ብዙ ታሪክ አለ even ብዙ ነገር ነው አልተናገርንም ግን ያንን መጽሐፍ በሚጻፍበት ጊዜ ሁሉንም ግልጽ አድርገን ለመጪው ትውልድ ለትምህርት እንዲሆን በትግል ውስጥ ያሉት መሪዎች ትምህርት እንዲሆናቸው የሱን ህይወት እንዲከተሉ ያንን በተለና ቀርባለች በመጽሐፍ መልክ ያ ጥሩ እስከ መቼ እንጠብቅ 10 አመት 5 አመት ለሰንጋር ነው በቂ ጊዜ ልስተብዬ ነው ባጭሩ በቅርቡ ደስ ይላል አንድ ልጅ ደግሞ አይ ቲንክ ስሙ መሐመድ መሰለኝ ወትክል ማላስታውስም ከደንቨር ኮሎራዶ ደውሎልኝ ነበርና ታሪኩን ሰምቻለሁ ክፍል 1 ላይ የጀነራል ታደሰ ልጆች ቁጥራቸው አነሰብኝ ደረጃ የሚባል ከኔ ጋር ሃይ ስኩል አዳማ ውስጥ የተማረ አለ ደረጃን ያየ ሰው የጀነራል ታደሰ ልጅ አይደለም ማለት አይቻልም
እና እንዴት ነው ይሄ ነገር ብሎ ጠይቆኛልና ሌላ ወንድም አላችሁ ወይ ደው መቼም ሰው ይሄን የገመተውን መስማት አለበት ብዬ ነው ይሄን ጥያቄ ያነሳው እርግጥ ነው ደረጀ ታደሰ የዛሬ ምናልባት አመት ገደማ ወይም 15 አመት ገደማ ይመስለኛል ባንዱ ወደ ኢትዮጵያ ሄጄ ነበር ከዛ በፊት እኔ ስለ ደረጀ ምንም ነገር አላውቅም እዛ በረፍት ላይ በነበርኩበት ሰዓት አንድ የአባታችን ሹፌር የነበረ በጣም የቅርብ ልክ እንደ ፋሚሊያችን የነበረ ሰው ነው እሱ ጋብዞኝ እሱ ቤት ወሰደኝ እሱ ጋር ወስዶኝ ጀነራል ገለምሶ በነበረበት ጊዜ ልጅ ወልደዋል ስለሱ ሰምተሃል ምናምን ብሎ ጠየቀኝ እኔ ምንም የሰማሁት ምንም ነገር የለም ብያልኩት እና ምን ይመስልሃል ይሄንን ሰው ብታገኘው ትተዋወቀው ምን ይመስልሃል አለኝ አይ ማውቀው ደስ ይለኛል ብያልኩት እንግዲያውስ ያው አጠገቤ የተቀመጠው ሰውዬ ደረጀ እሱ ነው ወዳለኝ ተነሳና ሳሙኤልን ተሳሳመና ተቀመጠ እና ወጣት ነው ደረጀ በዛ ጊዜ እና ጀነራል ይመስላል አይደለም ማለት እኔ እንጃ ይሄንን ፊቱን ተመልከተው ይሄንን ብለው ምናምን ሲለኝ ነው ከሆነ ምን አለበት ጥሩ ነው ብያልኩኝ ግን ለምን እንዳልነገሩኝ አላወቅኩም እስቲ ተገብቼ ጠይቃለሁ አልኩኝ ወደ ቤት ገብቼ ከተለያየን በኋላ እንደውም ከመለያየታችን በፊት እንደውም ስልክ ቁጥሬን ሰጥቼው ደውልልኝ አሜሪካን ሀገር ያለሁበት እንደኔም የካሳምን ስልክ ቁጥር ሰጠሁትና ወደ ቤት ሄድኩኝ ወደ ቤት ሄጄ እንደ አባባ በደርስ የነበረ ጊዜ ልጅ ወልደዋል ብለዋል ማን እንደዛ ደግሞ ያለ እስቲ ብላን ብሎኝ ከዛ ግማሽ ፋሚሊ ለሁለት ተከፍሏል ግማሹ የደረጀ እድሜ በአባባ ከሞተ ጊዜ ትንሽ ይመስላል እና ሊሆን አይችልም እንደውም ደረጀ የአጎቱን የእናቱን ወንድም ነው የሚመስለው ምናምን ብለዋል እና ፋሚሊው ተከፋፍሎ ነበረ እኔም ብዙም አልቆየሁም ማርታ እንግዲህ በዚህ ላይ የሚጨምሩ ነገር ካለ ጨምሪ ለምን ቤተሰብ እንደተከፋፈለ ቤተሰቡ አልተከፋፈለም አንተና ካሳናችሁ ወንድምም ከሆነ ሶኪ ወንድም ይሁን ምን ችግር አለው ብላችሁ ያላችሁት እናንተ ናችሁ እንጂ ሌላ ቤተሰብ አልተከፋፈለም እንግዲህ ምንድነው የሆነውን ነገር ስለማታውቁ ነው የሆነው ነገር ገና ልጅ በነበረ ጊዜ ሰዎች መተው ለህቴ ጀነራል አባትሽ ልጅ ወልዷል ወንድ ልጅ አለው እንደውም ቁርጥ በጣም ማርታን ነው የሚመስለው ብለው ሲሏት ማለት እኔ ነው በቃ አምጡልኝና ሊየው ብላ ሰዎቹ ልጁን ይዘውት ይመጣሉ እና እኔ በዛ ስፍራ አልነበርኩም ልጁን ሲያመጡት እንደነገሩኝ ከሆነ ያባባ የሞተበት አመት ሲቆጠርና የልጁ ሁኔታ የእድገቱ ሁኔታ ሲታይ በጣም የተለያየ ነበር ልጁ ህፃን ልጅ ነው የሚመስለውና እንዴት አባባ ከሞተ ይሄን ያህል አመቱ ነው ልጁ ይሄን ያህል መሆን የለበትም ከዚህ በላይ ማደግ ነበረበት ትልቅ መሆን ነበረበት ብላ ስለተጠራጠረች አንድ ዘመድ ያባታችን ዘመድ እሱ ጋር ልካው ልጁን እሷም አይታው ይሄ እናንተ ቤት ደም የለውም እናንተ ቤተሰብ አይደለም ብላ ስላለቻት ልጁ ተመልሶ ወደ መጣበት ሄደ በዚህ ሁኔታ ነው የነበረው እና እኔ በበኩሌ አይቼው አላቅም እናቴ ሞተች ጊዜ ነው እንደዚህ ደረጃ ስወጣ እንደ ድንገት ዞር ብዬ ሳይ አንድ ማላቀው ሰው ስላየው ማን ነው ያ ቢይዝ ደረጀ ታደሰ የሚባለው ነው ብለው ያሉኝና በበኩሌ እኔ ወንድሜ ይሁን አይሁን ማቀው ነገር የለም በዛ በነበረው ሁኔታ ማንንም ሰው አባቴ መጥቶ ልጅ ወንድምሽ ነው አላለኝም ወይም ከሚታወቅ ቦታ አይደለም የተወለደውና ሰው አምጥቶ ወንድማችሁ ነው ስላለ መቀበል ከባድ ነበር አሁን ግን ጊዜው የተሻሻለ ጊዜ ነው ዲኤንኤ ቼክ ማድረግ ይችላል ወንድማችንም ከሆነ ወንድማችን ነው ጥሩ ነው ምን አለ ወንድም ይኖረናል ካልሆነም ደግሞ ይሄንን ማጣራት ይቻላል ችግር የለው ያው ሁላችንም በያለንበት ተበታትነን የራሳችንን ኑሮ እየኖርን ስለቆየን ነው እንጂ ይሄ ምንም የሱ ወንድማችንም ሆኖ ቢገኝ ለኛ የሚጠቅም እንጂ የሚጎዳ ነገር የለው ሁላችንም ወላጆቻችንን መርጠናል አልተወለድንም የምንወለድበትን ሁኔታ መርጠን አልተወለድን ግን እሱ በእንዲህ አይነት ሁኔታ ውስጥ ተወለደ ያው አባቴ ሰው ነው ፐርፌክት አይደለም ሰው ነበር ተሳስቶ ወልዶ ሊሆን ይችላል
that's fine እኔ ደረጀ ወንድምና ወንድም አለመሆን እንትን አይለኝ እሱን አረጋግጠን ወንድማችንም ከሆነ እንቀበለዋለን ምንም ችግር የለው እኛ ደግሞ የምንጣላበት ንብረት የለንም ይሄን መጥቶ ይካፈለናል ብለን የምንለው ነገር የለም ከኛ ሼር የሚያደርገው ነገር ስሙን ያባቴን ስም ነው ሌላ ነገር የለም እና ስለዚህ እሱንም እንትን የምንልበት ነገር የለም ግን አሁን በሚዲያ ላይ እየተላለፈ ያለው ነገር ግን በጣም የሚያሳዝን ነገር እና ያባቴን ስም የሚያጠፋ እናቴንም ዲስሪስፔክት የሚያደርግ ነገር ነው እኔ በእናቱ ብቻ አላዝን በደረጃ ማዝኛለሁ እኔ በእውነቱ ለመናገር ከሆነ እንደዚህ አይነት አባቴ ነው የሚለው ሰው ስም በእንዲህ አይነት ሁኔታ ማጥፋትና እኛ አሁን በዚህ ነገር በሚዲያ ላይ ይሄንን መነጋገራችን እኔ በጣም የሚያሳፍር ነገር ከዚህ ምንም ክብር የለም ከዚህ መልካም ነገር የለም ገንዘብ ለማግኘት ተብሎ የሚደረግ ነገር ነው እና በጣም የሚያሳዝን ነገር ነው እቺ ሴት ሚስት አልነበረችም በገለምሶም በነበረበት ጊዜ እናቴ ሄዳ ተቀመጥ ነበር እኛ እየሄድን እንቀመጥ ነበር አባቴ ሚስት አላገባ ስለዚህ በጣም አይን ባወጣ መንገድ በቃ እንደዛ እኔም የተላለፈውን ነገር ሰምቼ እኔ በጣም የሚገርም ነገር ነው ውሸት አንዴ ከወጣ ካፍ መመለስ አይችልም እቺ ሴት ነገ ነገሮች ቢጣሩ ይሄን የተናገረችውን ነገር ምንድነው የምትለው እና በጣም የሚያሳፍር ነገር ነው እና ሚዲያውም ደግሞ እንደዚህ በጣም የታወቀ ጣቢያ ያልተረጋገጠ ነገር እንደዚህ ይዞ ማውጣት እና የሰሙን ስም ማጥፋት ምን ማለት እንደሆነ ሊገባኝ አይችልም እና እኔ በበኩሌ ይሄ ነገር እንደዚሁ ተወርቶ የሚቀር ነገር መሆን የለበት ይሄ ነገር መስተካከል አለበት ሚዲያውም ቢሆን ነገሩን አጣርቶ ውሸት እንደሆነ አጣርቶ እንደገና የሚያቀርበው ነገር መኖር አለበት እኛ ዝም ስላልን ዝም ብሎ ይሄ ነገር እየቀጠለ እየመጣ ስለሆነ ካልሆነም ደግሞ በህግ በስም ማጥፋት በሚል ህግ መጠየቅ እንደምንችል ይሄ እንዲታወቅልኝ እፈልጋለሁ እኔ አንድ ነገር ያባቴ ቢኖር ጥሩ ስሙ ነው እና ይሄንን ስም ማንንም ሰው እንዲያጠፋ አልፈቅድም እኔ ይሄንን ዝም ብዬ አላይ እና ደግሞ እናቴ እንደዚህ ለፍታ ተሰቃይታ ከሱ ጋር መከራዋን አይታ ልጆቿን አሳድጋ ካለፈች በኋላ ዛሬ ደግሞ ተነስቶ እንደዚህ እሷን ዲስሪስፔክት የሚያደርግ ነገር በሚዲያ ላይ መነገሩ በጣም የሚያሳዝን ነገር ነውና ቤተሰቡ ይሄንን ዝም ብሎ እንደማያየውና ይሄ ነገር መስተካከል እንዳለበት እንዲታወቅልኝ እፈልጋለሁ በቃ ይሄንን ነው መናገር ብፈልግ የደረጃ ጉዳይ ጥያቄ አይደለም it's fine አሁን ዲኤንኤ ቼክ ማድረግ እንችላለን ከዛ በኋላ ወንድማችን ከሆነ ወንድማችን ነው የሚለወጥ ነገር አይደለም ካልሆነም ደግሞ አልሆነም እንገልጸዋለን ይሄንን ለሰውም ያውቀዋል ከዛ በተረፈ ግን ይሄ ነገር ግን እንዲስተካከልልኝ በእነሱ በኩል እኔ ይሄንን ጥሪ ነው ማደርገው ካልሆነ ግን ወንጎ አፍተር ዘም በህግ እንጠይቃቸዋለን በቃ ሴትዮዋን በህግ እንጠይቃለን እኔ አባቴ 40 ሺህ ብር በዛን ጊዜ 40 ሺህ ብር ቀርቶ 40 ብር ኪሱ ውስጥ የለም እስረኛ የነበረ ሰውዬ ከታ መጥቶ ነው 40 ሺህ ብር የሚሰጥ ወሬ እንኳን የሚመስልና እንደው እውነትን እንኳን ሊመስል የሚችል አይነት አወራር አለና ይሄ በጣም የሚያሳፍር ነገር ነው በእውነት በጣም የሚያሳፍር ነገር ነውና ውሸት ደግሞ ሰው ስላጀበው ሆይ ስለተባለለት እውነት ሆኖ አያውቅም ውሸቱ ጊዜ እውነት ነው መጨረሻ ላይ እውነቱ መውጣቱ አይቀርምና ይሄ ነገር በቃ ይሄንን በዚህ አጋጣሚ ይሄንን ኢንተርቪው ከጀመርን በኋላ ነው ይሄ ነገር በጣም እየወጣ የመጣው እዚህ ላይ ፌስቡክ ላይ የወጣውን ነገር ማስተካከለን ነበር እንዲስተካከል አድርገን ነበር የደረጃ ታደሰ ብሩ እናት ተብሎ ፈንዱ እንትን እንዲላት አድርገናል this is fine ሰው ቢረዳ ምንም ጉዳት የለውም ታማለች ካስፈለጋት ገንዘቡ ካስፈለጋት ሰው ቢረዳት ምን አለ ሰው ደግሞ የፈለገውን ሰው የመርዳት የኦሮሞ ህዝብ የፈለገውን ሰው የመርዳት መብት አለ ይሄ የአባቴን ስም ግን ከፍጹ ማውጣት አለባቸው እና ይሄ እንዲታወቅልኝ ነው የምፈልገው በተረፈ ጨርሻለሁ ያባቴ ልጅ ምንድነው ያለው ተከላላ ችግሩ ነው ይሄን ሁሉ ውጅንብር ያመጣ እንጂ ጀነራል ታደሰ በህይወት ቢኖሩ ይሄ ሁሉ ውጅንብር አይኖርም ነበር ይሄ ነገር መስመር ይይዛል ያው በሚታደርጉት ነገር ወንድምም ከሆነ ወንድም ካልሆነም እንደዛው መስመር እንደሚይዝ ተስፋ አደርጋለሁ በስተመጨረሻ እኔ እናንተን ኢንተርቪው በማድረጌ the father of Oromo ናሽናሊዝም የሚባሉት ጀነራል ታደሰ አባታችሁ ነው ይሄን ታሪክ በማቅረብ ኩራትና ደስታ ይሰማኛል እናንተም ለጊዜያችሁ ይሄን ሁሉ ጊዜ ነው ቤተሰቦቻችሁ ልጆቻችሁን ተታችሁ ከኔ ጋር ስላወራችሁ በጣም ነው ደስ ያለኝ እስካሁን ከሚዲያ ጠፍታችኋል አይ ሆፕ ከዚህ በኋላ ከሚዲያ እንደማትጠፉ ተስፋ አደርጋለሁ በሆነ ነገር
አባታችሁ ከነበረው ማህበረሰብ ጋር በበጎ አድራጎት በኩልም ቢሆን እንደምትቀርቡ ተስፋ አደርጋለሁ ሲቀጥል ላመሰግን የምወደው ደግሞ በተጨማሪ ማለት ነው ኢፍቱ ወይም ብራኔ ቁጥራችሁን ሰጣኝ ይሄን ኢንተርቪው እንዳደርግ ስለረዳችኝ በጣም አመሰግናታለሁ እንግዲህ እኔ በበኩሌ ጥያቄዎችን ጨርሻለሁ እንደው በዚህ መጠቃለል አለበት ይሄን መጨመር አለብኝ የምትሉትን ነገር ሙሴም ማርታም ጨምሩበትና በክፍል 3 ያደረግነውን ቃለ መጠይቅ እንጨርሳለን ማለት ቴንኪው በዚህ ይሄን እድል ስለሰጠኸኝ ስለአባቴም ለሰዎችም ነው ያለኝን እንትን ፊሊንግ ሼር እንዳደርግ ስለፈቀድክልኝ በጣም አርጌ አመሰግናለሁ በቃ ጨርሻለሁ ሙሴ መጠቃለል ክፍል አይ እንግዲህ ያው አንቺም ብለሽዋል ትንሽ አሁን ወደ መጨረሻው ገደማ በሰማነው አንዳንድ ይሄ በሚዲያ የተላለፈው የታደሰ ብሩ ሚስት ተብሎ የፖስት የተደረገው እሱን ለመቃወም ነው ይሄንንም እድል ስላገኘን ደስ ብሎኛል አባታችን ገለብሶ በነበረበት ወቅት ብዙ ስራ ይሰራ ነበረ ብዙ ነገር አካሂደዋል ግን እሱ ወደ ሁለተኛ ትዳር የሱን ባህሪ አይደለም እንደዛም አይነት ሰው አይደለም ጊዜውም አይፈቅድለትም የተወሰነ ጊዜ አንድ አመት ነው ገለምሶ የቆየው 2 አመት ነው የቆየው ግን ያው የደረጀ እናት ወደዛ አካባቢ ከመጣች ወደ መጨረሻው አካባቢ ነው እና ይሄን ሁሉ ነገር ትክክል አይደለም እና ይሄን ውሸት እንደሆነ ለሁሉ ለአድማጮቻችን ማስተላለፍ ፈልጋለሁ እና በዚህ ጨርሻለሁ ይሄንን ምድር ስለሰጠህን በእኔና በቤተሰቦቼ አንተንም አድማጮችንም ላመሰግን እወዳለሁ በጣም ጥሩ እንግዲህ ሙሴ እንገናኛለን በተለይ ደግሞ በመጽሐፋችሁ በኩል እንገናኛለን ጌርስልን እንግዲህ ደህና ሁን አቦቴ ደገም ወጣከ ሸገር ገዱ ፈኒ ያከራናንቱ ደመማዶ ሸገር ገዱ ፈኒ ያከራናንቱ ዮማለርጋን ኪያፍ ከብዱናንቱ ደመማዶ ዮማለርጋን ኪያፍ ከብዱናንቱ አምቦ ጉባን ይፍታክ ከብሳፋኑሲ ደመማዶ ጉዳን ጉባን ይፍታክ ከብሳፋኑሲ አፉረከ ነቤኮቱ ሲሲፊሲ ደመማዶ አፉረከ ነቤኮቱ ሲሲፊሲ አቦቴ ደገም ጀርፉማ ወለብ አቦቴ ደገም ጀርፉማ ወለብ ሰላሌ በውመሌ በረና ሰላሌ በውመሌ የዋና ነጀሲ በኩማ ገራ ጎጉመሌ ሰላሌ ትገለኒ ሽጉጢ መሌ ማልዳለኒ ገዴ ዋኖ ፊቱ ጉበኒ ከዬ ዳቡቂሰኒ ሰላሌ በውመሌ በረና ሰላሌ በውመሌ የዋና ነጀሲ በኩማ ገራ ጎጉመሌ ሰላሌ ትገለኒ ሽመላ መሌ ማልገባተኒ ገዴ ዋኖ ፊቱ ጉበኒ ከዬ ዳቡቂሰኒ ኦቱ ኮሎናቶ ሲላ ፈጋተ ጅርታ ቢየርማያ ዋኖ ፊቱ ፈጎነራ ሂደቴ ማልዋኖ ፊቱ nageenya dibe yadae ya kololuntu tiya onenchi kamte dafi kololato shagar gidu tasbai kotume ya awalo fintu bitpisa gororati otu kololato dalla kapsi buburragle dalla ya kololuntu kai abba kenyati facafte nyukote galchite damamado sanyi facafte nyukote galchite malitafu fila kulaku kenite damamado malitafu fila kulaku kenite lalcha bileto sibila nyachisani damamado lalarada toriri manyachisani dafte nuftu kobati na dorsisani damamado nanakabdu kobati na danatani
على بو